ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? በሰላም ሁሉ መልካም ሁሉ ሸጋ። ዛሬ ይዤላችሁ የመጣሁት ሀሳብ ልጆች ለወላጆች ምን አድርገናል? ወላጆቻችን ብዙ መስዋዕትነት ከፍለው አሳድገውናል አይደል? ሁላችንም ወላጆች በባንክ አካውንታችን ብር ላያስቀምጡ ይችላሉ። እንደ ሀብታም እኔ አሁን እየተናገርኩ ያለሁት እንደ አማካይ ነው። እንደ ሀብታም ልጅ እንትን ሳይሆን ጀስት በአብዛኛው ቤተሰብ በአብዛኛው ልጅ እንዳደገበት ሁኜ ስናገር ማለት ነው። እና ብዙ መስዋዕትነት ከፍለው አሳድገውናል ከልጅነት ከውልደት እስከ አሁን እስካለንበት የእድሜ ደረጃ ድረስ ማለት ነው። እና አስተምረውናል፣ አሳድገውናል፣ አስተምረውናል፣ ድረውናል፣ ኩለውናል፣ ብዙ ነገር መስዋዕት ከፍለውልናል። እና እኛስ ለነሱ ምንድን ነው ያደረግነው? እኔ ብዙ ጊዜ ጥያቄ ይሆንብኛል። እና እኛ ለነሱ ምንድን ነው ያደረግንላቸው? እነሱ ካደረጉ የነሱ ውለታ ሙሉ ለሙሉ እንከፍላለን እያልኳቸው አይደለም፣ ግን ትንሽ እንኳን ምንድን ነው ያደረግነው? የነሱን የእናትና የአባትን ውለታ መክፈል ይከብዳል፣ አይከፈልም። ግን ትንሽ እንኳን ምንድን ነው ያደረግነው? እስኪ ምን አደረጋችሁ እናንተ ለወላጆቻችሁ? እና ውዶቼ ምን ልላችሁ ፈልጌ ነው፣ እናንተ ምን አደረጋችሁ ለወላጆቻችሁ? ብዙ ሰው ስመለከት ሳይ የቤተሰቦችን ውለታ ሳልከፍል ከውልደት ጀምረው አስተምረውኝ ተንከባክበውኝ አሳድገውኝ ድረውኝ ለቁም ነገር አብቅተውኝ የቤተሰቦችን ውለታ ሳልከፍል እንደዚህ ሳላደርግላቸው ማግባት አልነበረብኝም። ያገቡ ሰዎች ያላገቡ ደግሞ አላገባም፣ የቤተሰቦችን ውለታ መመለስ አለብኝ፣ ማድረግ አለብኝ፣ በትንሹ እንኳን ባይበዛ እንኳን የእነሱን ያክል ባላረግ እንኳን በትንሹ እንኳን አላገባም ብለው ደግሞ እድሜያቸውን ከማግባት የሚቆጠቡ ሰዎች አሉ። እስኪ እናንተ ምን ላይ ናችሁ? ውለታቸውን መልሳችኋል ወይስ እንመልሳለን ገና ብላችሁ በሀሳብ ላይ ነው ያላችሁ? የቱ ጋር ናችሁ? እኔ ለምሳሌ ምንም አላረኩላቸውም። ብዙዎቹ ትዳር አንይዝም፣ የቤተሰባችሁ ውለታ አለብን፣ መክፈል እንፈልጋለን፣ ትዳር ከያዝን ልጅ ይመጣል፣ በትዳሬ ሌላ አካል አለው፣ ሌላ ወሳኝ ሰው አለው፣ ስለዚህ እኔ በፈለኩት መንገድ ላልሄድ እችላለሁ፣ ስለዚህ ከትዳሬ መቆጠብ አለብኝ፣ መቆየት አለብኝ፣ መዘግየት አለብኝ ብለው ከትዳራቸው ተቆጥበው ዘግይተው ለማድረግ የሚያስቡ አሉ። ግማሾቻችን ደግሞ አይ ውለታቸው ማድረግ በጣም ከባድ ነው፣ ይከብደኛል፣ አልችልም፣ አቅም የለኝም ብለው ደግሞ ወይም ከአገባው በኋላ ችግር የለም መመለስ እችላለሁ ተነጋግሬ ተመካክሬ ብለው ደግሞ ትዳራቸውን ቀጥታ የሚይዙም አሉ። እና እናንተ ምን ላይ ናችሁ? መልሳችኋል? የወላጆቻችሁን ውለታ መልሳችኋል? እየመለሳችሁስ ነው ወይስ እንደኔው ሀሳብ ላይ ናችሁ? ገና መልሳለሁ በሚል ተስፋ፣ አደርጋለሁ በሚል ተስፋ፣ ነገ ይሳካል በሚል ተስፋ ናችሁ? የቱ ላይ ናችሁ? የቱ ጋር ናችሁ? እስኪ ሀሳባችሁን እናንተ ኮመንት ላይ ያስቀምጣሉኝ። ምን ላይ እንደሆናችሁ እንወያይበት ብዬ ነው። እስኪ እንገምተው፣ ራሳችን ምን ላይ ነን እንፈትሸው። እስኪ ራሳችን ቤተሰቦቻችን ምንድን ነው ያደረግንላቸው? ምንድን ነው የከፈልናቸው? እነሱ ላደረጉልን በብዙ ለተደረገልን እኛ በጥቂቱ ምንድን ነው ያደረግን? ምንድን ነው ያደረግንላቸው ነው? አሁንም ከነሱ ነን? እስኪ ሀሳባችሁ ነው። አሁንስ ከነሱ ነን? አሁን በዚህ ታይም እንኳን ከነሱ ነን እየተቀበልን ያለ እየተረዳን ያለ ወይስ ራሳችንን ችለናል? ይሄም ራስን መቻልም በነገራችሁ ላይ አንድ ትልቅ እርዳታ ነው ብዬ አስባለሁ። እና አሁንም ራሳችንን ያልቻልንም ስለምንኖር ማለት ነው። እና አሁንስ ከነሱ ነን? እስካሁን እንኳን ስቲል እንኳን ራሳችንን እንኳን አልቻልንም የሚለውን ነገር እስኪ ሀሳባችሁ ነው። ያው እንዳልኳችሁ የቤተሰብን የእናትን የአባትን ውለታ መመለስ በጣም ከባድ ነው፣ አይሆንም። ግን በጥቂቱ እነሱ ትንሽ ነገር ነው የሚያስደስታቸው። ትንሽ ነገር እነሱ ብዙ ነገር ካደረጉት እኛ ትንሽ ነገር ስናደርግ እንደተመከፈለላቸው በጣም ደስተኛ ነው፣ በጣም ደስ ይላቸዋል። እና እስኪ እናንተስ
ምንድን ነው ያደረጋችሁት ውዶቼ? ሀሳባችሁ ኮመንት ላይ አስቀምጡልኝ። እንዳልኳችሁ የሁላችንም ቤተሰቦች ሁላችንም ወላጆች በእድሜ በጤና ጠብቆ ውለታቸውን ለመመለስ ያብቃል። ውለታ ከፋይ ውለታ መላሽ ያድርገን ነው ወይስ ለልጆቻችን ነው እየኖርን ያለን? ለምሳሌ በመሀል አግብተን የወለድን ልንኖር እንችላለን እና ቤተሰቦቻችን አንዳችን ነገር ሳናደርግ ለልጆቻችን ነው ወይስ ለቀጣዩ ትውልድ ነው እየኖርን ያለን አይደል? ነው ወይስ እንዴት ነው? እንድታዩታላችሁ ጉዳይ እስኪ እናንተ ምን አደረጋችሁ ውዶቼ? አመሰግናለሁ በጣም። ለዛሬ የነበረኝ ፕሮግራም ይሄን ይመስል ነበር ውዶቼ። ሀሳቡን ከወደዳችሁት ላይክ ሼር እያደረጋችሁ ቻናሌን አበረታቱኝ። ቸርን ሰንብት። ሀሳቤን ከወደዳችሁት ላይክ ሼር እያደረጋችሁ ቻናሌን አበረታቱኝ።